1970 ዓመተ ምህረት ዘመኑ የኮሙኒዝም ርዕዮተ ዓለም አስተሳሰብ የሰፈነበት ስመ እግዚአብሔር መጥራት አስቸጋሪ የሆነበትና ወደ ቤተ ክርስቲያን መሄድ እንደ ኋላ ቀርነት የሚቆጠርበት ዘመን እንደነበረ የገለጸው ማህበሩ በ1977 ዓመተ ምህረት በከፍተኛ ትምህርት ተቋማቱ ዩኒቨርሲቲዎችንና ኮሌጆች በሚገኙ ተማሪዎች ቃለ እግዚአብሔር በግልጽ መነጋገርም ሆነ መስማት የማይታሰብበት ወበረ። በ1977 ዓመተ ምህረት በአገሪቱ ውስጥ ያሉት የከፍተኛ ትምህርት ተቋማቱ ተማሪዎችን በሙሉ በመንደር በመሰብሰብና መልሶ ማቋቋም ዘመቻ ወደ ጋምቤላ ክልል ያቀናው ማህበሩ በዚህም አይነት የተጀመረውን እንቅስቃሴ ከዘመቻው መልስ በ1978 ዓመተ ምህረት አጠናክሮ አስቀጥሎ በቀጣዩም ዓመት ከ1979 ዓመተ ምህረት እስከ 1980 ዓመተ ምህረት ድረስ ተማሪዎቹን ተምሮ ማስተማር ማህበር አዳራሽ ከሚከተሉት መንፈሳዊ ትምህርት መርሃ ግብር ጋር ይህ መንፈሳዊ እንቅስቃሴ ተጠናክሮ በስፋት የሚቀጥልበትን ሁኔታ ተወያይቷል። ይህም እውን ሆኖ ከተማሪዎቹ መካከል በወቅቱ ለሸዋ ሀገረ ስብከት የካህናት ማሰልጠኛ ሆኖ ያገለግል በነበረው ዝዋይ ቅዱስ ገብርኤል ገዳም ገብተው እንዲሰነጥኑም አድርጓል። እንዲሁም በ1980 ዓመተ ምህረት አዲስ አበባ ዩኒቨርሲቲ 4 ኪሎ ግቢ ትምህርታቸውን ሊከታተሉ ከገቡ ተማሪዎቹ መካከል 50 የሚሆኑ ተማሪዎች በመንበረ መንግስት ቅዱስ ገብርኤል ገዳም አምደ ሃይማኖት ሰንበት ትምህርት ቤት ተሰብስበው እንዲማሩም ትልቅ ሚናን ተጫውተዋል። ማህበሩ በቅዱስ ሲኖዶስ ጸድቆ በተሰጠው የመተዳደሪያ ደንብ መሰረት አገልግሎቱን ለመፈጸምና አባላቱን ለማስተባበር የሚያስችሉትን መዋቅሮች ዘርግቶ በዚህም መሰረት በሀገር ውስጥ 46 ማዕከላት፣ 365 ወረዳ ማዕከላት፣ 186 የግንኙነት ጣቢያዎች በውጭ ሀገራት ደግሞ 4 ማዕከላትና 5 የግንኙነት ጣቢያዎች እንዳሉት የገለጸው ማህበሩ ከ360 በላይ ግቢ ጉባኤያትን ያቋቋመ ከ1996 ዓመተ ምህረት ጀምሮ ስርዓተ ትምህርትን ለመቅረጽ ከ22 በላይ መጻሕፍትን አሳትሞ ከ50 ሺህ በላይ ተማሪዎችን ሰብስቦ ያስተማረ። ከዚህም አንጻር የህዝብ ግንኙነት በተለያዩ የሀገሪቱ ክፍሎች በማካሄድ በአይነቱ ከ150 በላይ የትምህርት ሃይማኖት መጻሕፍትን አዘጋጅቶ አሰራጭቷል። በተጨማሪም በ135 ወረዳዎች ውስጥ ከሚኖሩና ከ44 ብሔር ብሔረሰቦች ለተውጣጡ 266 ወጣቶች በቋንቋቸው በማሰልጠን ትምህርተ ወንጌል የናፈቃቸው ምዕመናን ወገኖቻቸውን ማስተማር እንዲችሉም አድርጓል። እንዲሁም ከ20 ሺህ በላይ አዳዲስ አማንያንን ከተኩላ ነጥቆ አስጠምቆ ወደ እናት ቤተ ክርስቲያንም ሊመልስ ችሏል። ማህበሩ ትኩረት ሰጥቶ ከሚሰራባቸው ጉዳዮች መካከል ገዳማትንና የአብነት ትምህርት ቤቶችን ማጠናከር ሲሆን ከ1993 ዓመተ ምህረት ጀምሮ ገዳማትንና የአብነት ትምህርት ቤቶችን በዘላቂነት እንዲጠናከሩም አድርጓል። ከ120 ፕሮድካስቶች በተለያዩ አገረ ስብከቶች ላይ አድርጓል። መስራት በዚህ አበቃም ብሎ በሁሉም አህጉረ ስብከቶች በሚገኙ 176 የአብነት ትምህርት ቤት ውስጥ ከ184 በላይ ለሚሆኑ መምህራንና ከ1200 በላይ የአብነት ተማሪዎችን ወራዊ የገንዘብ ድጋፍ አድርጓል። በአሁኑ ሰዓት የኢትዮጵያ ውበት፣ የዓለማት መብራት፣ የተዋሕዶ ተስፋ፣ የፍቅር ባለቤት፣ ትህትናን የተካነ አስደናቂው ማህበር በአደባባይ በዓል ላይ ውበታቸው አይን የማያስገድን የተዋሕዶ ፍሬ። በአሁኑ ወቅት ባገኘነው መረጃ መሰረት ማህበሩ በሀገር ውስጥ 52 ማዕከላት፣ 468 ወረዳ ማዕከላት፣ 463 የግንኙነት ጣቢያዎች፣ 469 ግቢ ጉባኤያትንና እንዲሁም በውጭ ሀገራት ደግሞ 7 ማዕከላት፣ 27 ወረዳ ማዕከላት፣ 29 የግንኙነት ጣቢያዎች፣ 22 ግቢ ጉባኤያት ያለው ሲሆን ከ300 ሺህ በላይ አባላት አለው። ከ2349 በላይ መደበኛ አገልጋይ፣ ከ30 ሚሊዮን በላይ አጋር አባላትንና በየዓመቱ ከ400 ሺህ በላይ ተማሪዎችን ያስመርቃል። ማህበረ ቅዱሳን የሰማነውን እንናገራለን፣ ያየነውን እንመሰክራለን።